ክርስትና ስንነሳ አስታውሳችሁ ከሆነ ይህንን ክር እናስራለን። ነጭ፣ ቀይ፣ ጥቁር ግን የምን ምሳሌ ነው? ክርስትና ተነሳችኋል አይደል? እንግዲያው በእርግጠኝነት ሁላችሁም ይሄንን ማወቅ ትፈልጋላችሁ። እነግራችኋለሁ። እናንተም ታዲያ እናንተ ብቻ አውቃችሁት እንዳይቀር ወንድሞቻችሁም እህቶቻችሁም እንዲያውቁ ቪዲዮውን በቅንነት በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱንም ፎሎ አድርጉ። እንደዚሁም አንድ መረጃ ልንገራችሁ። የፊታችን ህዳር ጽዮን ወደ ጻድቃኔ ማርያም ገዳምና እንደዚሁም ወደ ኩክየለሽ ማርያም ገዳም መጓዝ የምትፈልጉ ሰዎች ጉዞ አዘጋጅተናል። በ0961 21 21 21 ደውሉልን። አዳርም አለ፣ ደርሶ መልስም አለ። እንደዚሁም ደግሞ ይሄንን መዝሙረ ዳዊት መግዛት የምትፈልጉ ሰዎች በግዕዝም በአማርኛ የሚሆነው ማለት ነው የጉዞ ላይ ይዘንላችሁ እንመጣለን። እዚያ ላይ መግዛት ትችላላችሁ ማለት ነው። እና ይሄንን ነጭ፣ ቀይ፣ ጥቁር የምናስረው ለምንድን ነው? ምሳሌው ምንድን ነው ሲባል ነጩ ጌታ ጻዕዳ በመለኮቱ ይባላል። በመለኮቱ ነጭ ይባላል። ጻዕዳ ማለት ነጭ ማለት ነው። በደብረ ታቦርም እንደ በረዶ ነጭ ሆነ አይደል የሚባለው? እና ጻዕዳ በመለኮቱ ይባላል። እንደዚሁም እኔ የዓለም ብርሃን ነኝ እንዳለ የአንተ ማደሪያዎች ነን ስንል ነጩን እናደርጋለን። ቀዩ ደግሞ በዓለም መከራን ትቀበላላችሁ እንደተባለ በዮሐንስ ወንጌል ምዕራፍ 16 ላይ ማለት ነው ስለ ስምህ ደማችንን እናፈሳለን የማለታችን ምሳሌ ነው ቀዩ ማለት ነው። ጥቁሩ ደግሞ መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባም እንዳለ በወንጌል የምንቀበለው ያ መስቀል መከራ ነው። እናም የምንቀበለው መከራ ጽኑ ነው። በትዕግስት እናልፈዋለን እንጂ ጽኑ መከራን እንቀበላለን የማለታችን ምሳሌ ነው ጥቁሩ ማለት ነው። እና በእነዚህ ምሳሌዎች ነጭ፣ ቀይ፣ ጥቁር ማህተብ ክርስትና ስንነሳ ይታሰርልናል ማለት ነው። ተዋህዶ ድንቅ ናት እያላችሁ ኮሜንት ላይ ሁላችሁም ጻፉልኝ። ይሄንን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም የመደመር ምልክቷን እየተጫናችሁ ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ።